እንደዚህ አንገትሽን ሰብረሽ እንባሽ በአራት መንታ እየወረደ ዝም ማለት አለብኝ? ማጽናናት የለብኝም እንደ ባለቤት ሂሩቴ? ናስቲ ቁጭ በል ማውራ ቁም ነገር አለ። መመካከር አለብን። በስዬ ትልቅ ችግር ገጥሞናል። ሂሩቴ ከስራ ደክሞት ለመጣ ሰው ቁም ነገር አስፈላጊ ነው። አስፈላጊ ብቻ ሳይሆን አሳሳቢ ጉዳይ ነው። መመካከር አለብን በስዬ። አይገለጥም። አሁን እሺ ምንድን ነው የሚባለው? ሂሩቴ እንደሆን ዶሮ አመጣለሁ ብያት ይሄኔ እንግዲህ ማቁላላት ጀምራለች። ምንድን ነው የሚባለው? በለፈለፉ ባፍ ይጠፉ። እስቲ የሆዴም በሆዴ ይዤ ዝም ብዬ ባደርገውስ? ስክነትማ ሳይቆይ እንዳታስጠብቀን። ተነስ እኔ ጠንከር በል አይዞህ። ገንዘብ ወራተኛ እጄ ላይ ቆይቶ በሚያስፈልገው ወሳኝ ሰዓት ይክዳል። አንድ ብር ሳትቀር ፊት ትነሳለች። እኔ ደግሞ ራስ የቤተሰብ ራስ እንደመሆኔ ሄኖክን ማሳከም የጎደለውን መሙላት ይጠበቅብኛል። ስለዚህ ገንዘብን ላሳድደው ግድ ይለኛል። ግድ ነው። ቁረጫ በሴ ይሄ ፍሪጅ ይከብደናል። አንተ ምንድን ነው ሐሳብህ? ቤቱን ሆና ልታስቀረው ነው እንዴ? ሌላ ተልኮ አለ እንዴ? ምን ከውጭ ምን ስታቀዘቅዝበት አይተን እናውቃለን። ውሃ ነው የምታቀዘቅዘው። እሰይ ምን ያደርግልሃል? ምንም አላቀዝቅዝም። ምን ያደርግልሃል? ቢያንስ ነገር አቀዘቅዝበታል። ለሆ መኪያ እኮ ነው። ገና ነገር ፈልግ እንዴ በሴ ታግስ። ንግድና ንዴት አንድ ላይ አይሄዱም። የምትለውን አሰማም እንዴ? ዋጥ አድርገው ደረት ላይ ጻፍኩና አትርሳ። ተግባራዊ አይደለም። በልጅ አትፈተን። ልጄ ለኔ የአይን ብሌኔ ትታያለች። እቺ ጥቁሯ እቺ ልጆቼ አይኖቼ ናቸው። ከማልደራደርባቸው ነገሮች በአንደኛነት ቤተሰቦቼ ናቸው። ቀለበቱ ወርቁ ሳይሆን በእኔና በሂሩቴ መካከል ያለው የማይነጥፍ ፍቅር ነው ቤተሰቤን የሰጠኝ። ነው ሂሩቴ ከጣቴ ላይ ስታጠብ ሊደብራት ይችላል። ደግሞ ቆፍጠን ማለት ያስፈልጋል። ቆፍጠን እኮ ታዲያ የት ሄደ? ሲቸግረኝ ሸጥኩት። ታዲያ ገንዘብ ሲያጥረኝ ሸጥኩታ። ታዲያ ከኛ ይበልጣል እንዴ? እየቸገረኝ ታዲያ ወርቅ ተሸክሜ ልዙር? ሂሩቴ ከፋሽ? አንቺ እኮ ጣቴ ላይ አይደለም ያለሽው፣ ልቤ ላይ ነው ያለሽው። ምን አልከኝ? የኔ ቀለበት ልቤ ላይ ነው ያለው። አልከፋኝም። የእኛን ችግር ለመሸከም ብለህ አይደል ይሄን ያደረግከው? አልከፋኝም። እውነትሽን ነው። ምን ችግር አለ? ስናገኝ እንተካዋለን። ምን አመሰግናለሁ። ስማ እንጂ አይ የሆነ ነገር ልጠይቀው እኮ ነው። ንቀት መሰለሽ እንዴ? አይደለ? ኧረ ችግር የለውም። ስማ እንጂ ምንድነው ቀለበት? ምንድነው ቃል? ምንድነው መሐላ? እንደዚህ የሚል ዘፈን ታስታውሳለህ? እውነት ነው። ይኸውልህ ትልቅ ድግስ ልትደግስ ትችላለህ። የወርቅ አለፍ ሲልም የአልማዝ ሁሉ ቀለበት ልታስርላት ትችላለህ። ዋናው ሴሬሞኒው አይደለም። ዋናው በመዋደድ በመተሳሰብ በመፈቃቀር ትዳርህን መምራት ስትችል ነው። አለበለዚያ ሁሉም ነገር ከንቱ ነው። አለበለዚያ የሚያስጨንቅ ተደራራቢ ኃላፊነት ሲመጣበት ጥለህ ትሸሻለህ። አየህ፣ ትዳር ውስጥ ካንተ በላይ ዋጋ የምትከፍልለት ሰው እንዳለ ማወቅ ይኖርብሃል። በስዬ እንደዚህ ትናገራለህ እንዴ? ስለ ፍቅር ሲሆን ቀላል እናገራለሁ እንዴ? አንቺ ስስ ጎኔ እንደሆንሽ አልነገርኩሽም? ነግረኛል በስዬ። እውነቱን እኮ ነው። ግን ይኸውልህ በውስጣችን መዋደድ፣ መተሳሰብ፣ መደጋገፍ ከሌለ ለምሳሌ አንዳችን ችግር ሲገጥመን ለአንዳችን የምንተወው ከሆነ ስማ ቀለበት ብቻውን ሲምቦል ነው። አስበሽዋል? ይሁን ያኔ የገዛውልሽ ቀለበት የአልማዝ ቢሆን እኮ ይሄኔ ተተኮስን ማለት እኮ ነው።